ጥንታዊው የዕብራይስጥ፣ የግሪክ እንዲሁም በእኛው በግዕዝ ቋንቋ ፊደላት ድምፅን ከመወከል ባለፈ የራሳቸው የሆነ የቁጥር ዋጋ አላቸው። ይህ ጥንታዊ ጥበብ በዕብራውያን ዘንድ ጌማትሪያ በመባል ይታወቃል። እያንዳንዱ ፊደል ቁጥር ነው። እያንዳንዱ ቃል ደግሞ ድምር ውጤት አለው። አለቃ ኪዳነ ወልድ ክፍሌ ይህንን ምስጢር ሲፈቱት ጥንት ገወገ እና ማገወግ ተብለው ይነበቡ እንደነበር ያስረዳሉ። እስቲ ይህንን ምስጢራዊ ስሌት አብረን እንስራው። የዕብራይስጡን ፊደላት የቁጥር ውክልና ስንመለከት ፊደላቱ የሚሰጡን ድምር ውጤት በአጋጣሚ የተፈጠረ አይደለም። ጎግና ማጎግ የሚሉትን ፊደላት አጣምረን የቁጥር ዋጋቸውን ስንሰራ የሚሰጠን የመጨረሻው ውጤት በትክክል 70 ነው። በአንዳንዶች ትርጓሜ ዘንድ ደግሞ 71። ይህ ቁጥር ምንድነው? ለምን 70 ሆነ? ለምንስ 100 ወይንም 1000 አልሆነም? እዚህ ላይ ነው የመጽሐፍቱ ጥልቅ ምስጢር ፈንተው ብሎ የሚወጣው። በኦሪት ዘፍጥረት ምዕራፍ 10 ላይ ከኖህ የጥፋት ውሃ በኋላ የሰው ልጅ በምድር ላይ ሲበዛ መጽሐፍ ቅዱስ የዓለምን ሕዝቦች በ70 ብሔራት ወይም አሕዛብ ይከፍላቸዋል። በብሉይ ኪዳን አስተሳሰብ 70 የሚለው ቁጥር የመላው ዓለም የሰው ልጅ ዘር በሙሉና የምድር አሕዛብ ጠቅላላ ውክልና ነው። እስራኤል ወይንም በእኛ ትርጓሜ ቅድስት ቤተክርስቲያን ከዚህ ከ70 አሕዛብ የተለየችና ለእግዚአብሔር የተለየች 71ኛዋ አካል ተደርጋ ትቆጠራለች። ስለዚህ መንፈስ ቅዱስ የነቢያትን አፍ ከፍቶ ስለ ጎግና ማጎግ ሲያናግር ፊደላቱ ሆን ተብለው 70 ቁጥርን እንዲወክሉ ሆነው የተቀመጡት ሊነግሩን የፈለጉት እጅግ ገዘፍ ያለና አንድ እውነት ስላለ ነው። ይህ ምስጢር የሚያስረዳን ምንድነው? ጎግና ማጎግ ማለት አንድ የተወሰነች በሰሜን ወይም በምስራቅ የምትገኝ ሀገር አይደለችም። ጎግና ማጎግ ማለት ሩሲያ፣ ቻይና፣ አሜሪካ ወይንም ሌላ ምድራዊ መንግስት አይደሉም። ጎግና ማጎግ በጌማትሪያ ስሌት 70 መሆናቸው የሚያሳየው በመጨረሻው ዘመን በሐሰተኛው መሲህ አሳሳች መንፈስ ተነድተው ከዓለም ከአራቱም ማዕዘናት የሚሰበሰቡትን መላውን የምድር አሕዛብ ነው። ጦርነቱ በሁለት ጎረቤት ሀገራት መካከል የሚደረግ የድንበር ግጭት አይደለም። ጦርነቱ ሰባዎቹም የዓለም ሕዝቦች ማለትም በክፋት ያበረው እግዚአብሔርን የካደው በሥጋዊ ፍትወትና በዳቢሎስ አገዛዝ ስር የወደቀው ጠቅላላው ዓለማዊ ሥርዓት በአንዲቷ በተቀደሰችውና በተለየችው የእግዚአብሔር ማኅደር በቅድስት ቤተክርስቲያን ላይ የሚያደርጉት ዓለም አቀፋዊ ጦርነት ነው። ይህ እውነት የጎግና ማጎግ ታሪክ ከተራ የፖለቲካ ትንበያነት ወጥቶ ወደር የለሽ መንፈሳዊና ትንቢታዊ ጥልቀትን ይሰጠዋል። የሚያስፈራው የጦር መሳሪያቸው ብዛት ሳይሆን የሰው ልጅ ልብ በአንድነት በፈጣሪው ላይ የሚያምጽበት፣ ሰባዎቹም አሕዛብ በአንድ የክፍላት ዓለማት የሚሰለፉበት ያ የመጨረሻው የጨለማ ሰዓት መሆኑ ነው።